እናቴ በዚህ ልክ ጠልታኛለች ማለት ነው። ወንድሜ በዚህ ልክ ጥቅመኛ ሆኗል ማለት ነው። እኔ ምንም ስለሌለኝ እንደ ቃውጥ ተወረወሩኝና ከዛ ኑሯቸውን ቀጠሉ። ከዛ እኔ ተረሳሁ። ከዛ እኔ ተረሳሁ። እኔ ተረሳሁ። እኔ ተረሳሁ። እንዴት ነሽ ሀና? አቤልኝ። ስልክ ሳገኝ እኮ ደወልኩኝ። አሁን እኮ ስራ የለም ብለውኝ ስንወጣ ነው የደወልኩት። እሺ መጣሁ። አይኔን እያያችሁ ምን እንደምትሉኝ ያለው ከዛ ውሳኔን መወስን ይሆናል። ቆይ የእናት ክፉ የለውም ይባላል አይደል እንዴ? አሃ ጥቅመኛ ያለው ማለት ነው። እስቲ የምትሉኝ ያለው ሀኒዬ ምን ነው ዛሬ እንግዳ አለብሽ እንዴ? ሽር ጉዳ በዛሽ? አዎ አቤል ደውሎልኝ ነበር። እመጣለሁ ብሎኝ እኮ ቤቱን እያስተካከልኩ። ለዛ ለማይረባ ነው ይሁሉ ሽር ጉድ። ምንም ቢሆን እኮ የባሌ ወንድም ነው። አንቺ አጸዳሽውን ቤት መልሶ መጥቶ ያቆሽሸዋል። ልፊ ቢልሽ ነው። ማሚዬ ትላንቱን ደስታ እኮ አላከበርንም። በዛውም ሰብሰብ ብለን አንድ ላይ እናከብረዋለን ብዬ ነው። አንቺ ደስ እንዳለሽ አድርጊ፣ ግን ለባልሽ እንጂ ለዛ ለማይረባ ሰው አትጨነቂ። አታስቢ ማዬ፣ ደስተኛ ነኝ። ጥሩ ምን ሆነሃል? ሌቦች ይዘው ነው እንዴ? አይ አይደለም፣ ደህና ነው። ሁኔታ እኮ ልክ አይደለም። እንዲህ መሆን ፈልጌ እኮ። ለምን? እውነትን ለማየት። አሃ ገባኝ። አንዳንድ ሴት እየፈተንክ ነው አይደለ? ዘንድሮ ሁሉ ነገር በጥቅም ሆኗል። ያው በከፊል ልክ አይደለሽም፣ ግን ትክክለኛውን ነገር መለየት ከባድ ነው። ፈተና እንደምታልፍልህ ተስፋ አለኝ። እሺ እኔ የምልሽ ግን እናትሽ እንዴት ናቸው? ያው ነች። ፕሮሰሱን እየጨረስኩኝ ነው። ውጪ ሄዳ ከታከመች በኋላ ነው ስለ ጤንነቷ ልነግርህ የምችለው። አይዞሽ፣ ፈጣሪ ያውቃልሽ። አመሰግናለሁ። የማግዝሽ ነገር ካለ በፈለግሽኝ ሰዓት አለሽ። በቃ ስራ ልጨርስና ወደ ማታ አካባቢ አግኝሻለሁ። እሺ
ምንድነው ባህል አስመሰልሽ እኮ። ሁላችንም ሰብሰብ ስላለን በዛውም የትላንትናውን ደስታ እናክብር ብዬ ነው። ግን ይኸውልሽ ጠንቀቅ በይ። ማለትማ ስለ ቤቱ ጉዳይ እንዳታወሪ። እኔማ ለምን አወራለሁ? እሺ ወይ በቃ አንተ ልብስ ቀይር። እኔ አልቀይርም። አንድ ስራ ፈት ለሚመጣው እኔ ምን አስጨነቀኝ? ለሱ ሳይሆን ለራሳችን። እንደዚህ ሞኝ ቆንጆ አይደለሁም እንዴ? ለኔማ ቆዋም ብትለብስ አማላይ ነው። ስለዚህ ለሌላው አልጨነቅም ካልክሽ ይልቅ ቀርቦኛል። ቶሎ ነኝ። እሺ አይ ማሚ ታያት ደስ እንዳላቱ መጣውሽ። እናችሁ ማይልሽ ጭራሽ እንዲህ በክተህ ትመጣለህ? ቆይ ምን አለ የተሻለ ነገር ብታደርግ? በጣም ይቅርታ ማይ። በጣም ነው የምታናድደው። ዘር አሰዳቢ። ሶፋ ላይ እንዳትቀመጥ። የት ነው ታዲያ? ሶፋውን ጠጋ አድርገህ መሬት ላይ ተቀመጥ። በተከበርኩበት ሰፈር እንደዚህ ሆነ መተህ ታዋርደኛለህ? ምን ነው ባልወለድኩ በሆዴ ውስጥ ሆነ በቀረ እሱም ብቻ ወልጄ በቀረው። ይቅርታ። አቤልዬ መጣል እንዴ? ወዴት ነው? ልብስሽ እንዳያቆሽሽ በእናትሽ። ውሃ አይደል እንደሚያጥበው? ስለጠራሽኝ አመሰግናለሁ። አንተን እየጠበቅን ነበርኩ። አሁን በቃ ምሳ መብላት እንችላለን። እሺ። በትሪ ላድርገው ወይስ በሳህን ትበላላችሁ? ደስ ይለናል። አዎ እሺ በቃ ይዤ መጣ። ለዚህ ለማይረባ ግን በሳህን ስጪው። እንዴ ለምን? ችግር የለውም በሳህን እበላለሁ። እንዴ እንደዛማ አይሆንም። ከሳምንት በኋላ እኮ ነው የመጣው። ሃኒ አንዳንዴ ሰው ሚልሽን እሺ በይ እስቲ። እንደዛ ከሆነ ሁላችንም በሳህን እንበላለን። አንዬ የተራረፈውን በፌስታል አድርገሽ ስጪው። እንዴ ማን እንጀራ እንደናፈቀው እኮ አበላሉ ያስታውቃል። ምንም አያስፈልገኝም። አመሰግናለሁ። ጥጋበኛ ሲያዝኑልህ አይገባህም። ችግር የለውም አታስብ። ቆንጆ አድርጌ እሰራልሃለሁ። እውነት ስላላስፈልገኝ እኮ ነው። እኔ የምልህ ምግብ ግን እየበላህ ነው? በጣም እኮ ነው የከሳው። እየበላሁ ነው። ድግስ እየፈለገ ሊለቃቅም ይሆናል እዛ ቡሌውን ለምዶ። ቆይ ግን እማዬ ምንድን ነው ያደረኩሽ? ለምንድን ነው እንደዚህ የምትጠይኝ? እውነቱን ስለተናገርኩ ከፋ? ሌላ ሰው ቢናገረኝ እኮ አይገርመኝም። ይሄን ግን ካንቺ አልጠብቅም ነበር። በአንተ ምን ያህል እንደተሰቃየሽ ታውቂ የለ? እኔ ምን አድርጌ ነው ያሰቃየሁት? በአንተ እኮ የወንጀለኛ እናት እየተባለች ስንቴ እንደተገለለች ታውቃለህ? ጎረቤቶቿ ሁሉ እኮ ነው ያገለሏት። ቆይ ወንጀለኛ እኔ ብቻ ነኝ እንዴ? ሰፈር ውስጥ እኮ ብዙ ታስሮ የተፈቱ ልጆች ያሏቸው ወላጆች አሉ እኮ። እኔማ ላንተ ሽንጤን ገትሬ ነበር የምከራከረው፣ ግን አንተ በተራህ ምን አደረከኝ? የሰፈር መሳቂያ መሳለቂያ አደረከኝ። በቃ ማሚ ያለፈው እኮ አልፏል። ጭራሽ ባስ ብሎ ዛሬ እንደዚህ ሆኖ መጣ። አኒ ነገ ስወጣ ሰፈርተኛው መንደርተኛው ምንድን ነው የሚለኝ? እሺ ችግር የለውም። ከዚህ በኋላ እዚህ ቤት እግሬ ስለማይረግጥ ልጄ ሞቷል ብለሽ ታወሪያለሽ። ቆየህ እኮ ከሞትክ። በቃ ይሄንን ነገር እናቁመው። ልክ ነህ። እኔም ብሄር ነው የሚሻለው። ደስታችሁን እያበላሽሁት ነው። ገና ከመምጣት ልትሄድ ነው እንዴ? ትንሽ ቆይ እንጂ። ተይው ሂድ። አንድ ነገር ብቻ ላስቸግርሽ እማዬ። ምንድን ነው? መስሪያ ቤት መታወቂያ አምጣ ብለውኛል። ስለዚህ መታወቂያ ማውጣት አለብኝ። እንዳውጣ ደግሞ የአንቺ ፍቃድ ያስፈልገኛል። ወንድምህን ጠይቀው፣ እሱ ያውጣልህ። አንቺ እኮ ነሽ የቤቱ ባለቤት። ድሮ ነው የነበርኩ፣ አሁን ደግሞ እሱ። እንዴ አንቺ እኮ ነሽ እናቴ። ታዲያ ሁሉንም ነገር ማድረግ የምችው አንቺ ነሽ። ለምን ትጨነቃለህ? እነግረዋለሁ። ምንድን ነው ማወቅ ያለብኝ? ትሰማለህ? ከዚህ በኋላ የዚህ ቤት ባለቤት ሱራፌል ነው። ሁሉንም ነገር በስሙ አዞሬለታለሁ። ምን?
ይኸውልህ አቤል፣ አንዳንድ ነገሮችን ማስተካከል ስላለብን ለዛ ብዬ ነው እንጂ በሌላ ነገር አትየው አይደል? እንዴ ምንም ማስተባበያ አትስጠው። ቤቱ እኮ የኔ ነው። የፈለግኩትን ባረግ ይመለከታል። ኧረ አዎ ልክ ነሽ አንቺ ነው። እኔ ደግሞ ምንም ነኝ አይደል? እንደዛ ማለት አንተን አያገባህ ማለት አይደለም። እሺ አታስቡ። እናቴ ይሁን ያለችውን የሆነው ምንም ቅሬታ የለኝም። ያው ሁሉም ነገር ስለሚገባ እንኳን ደስ አለ። የምርህ ነው? አታስብ፣ ምንም ቅሬታ የለኝም። እናቴን ስለተንከባከብካት ነው ሁሉንም ነገር የሰጠች። ያው እኔም ጥቅመ ቢስ ነኝ። ከዚህ በኋላ እዚህ ቤት ቦታ የለኝም። እንደሱ ነው የሚሻልክ። በቃ ሄሎ፣ የት ነህ? አንድ ምትሰራልኝ ስራ አለሽ? ቴክስት አደርግልሃለሁ። ይኸውልህ ደግሞ በፍጥነት ነው የምትሰራው። ቆይ ምንድን ነው የተፈጠረው? አንቺን ልጠይቅሽ እንጂ እንዴት እሺ ሊል ቻለ? የምሩን ይመስላል የተናገረው። አላቅም። እኔ ግን የሆነ ነገር እያሰበ ይመስለኛል። ግን ቆይ ምን ሊሆን ይችላል? ምን ሊሆን ይችላል? እሺ ቆይ ታዲያ ምን እናድርግ? እኔ እንጃ። ጉድ እንዳይሰራን በሁሉም ነገር መቅደም አለብን። አታስብ፣ ትላንትና ያየሁት ቤት አይጠፋኝም። እዛ ሄጄ ስለሱ አጣራለሁ፣ ስላሰሪውም እጠይቃለሁ። ግን እንዳይሽ ቢያየኝም የማሳምንበት መንገድ አላጣም። እሺ አሁን ሂድና ማሚን አረጋጋት። እሺ ምንድን ነው የሰማሁት? አቤል እንዴት ምንም ላይመስለው ቻለ? ይሄንንማ በደንብ አጣራለሁ። በጣም ነው የማመሰግነው። እሺ የምን ምስጋና ነው ደግሞ? አሁን ጓደኛሞች ነን አንዴ። አንተ በመሀል ገብተህ ባታስተካክለው ኖሮ እኮ ይንዛዛ ነበር። ታዲያ አሁን እንዴት ሆነልሽ? አልቋል። ከነገ ወዲያ እናቴን ይዤ ለሕክምና ወደ ባንኮክ እሄዳለሁ። ምንድነው እየተፈጠረ ያለው? ቆይ ከአቤል ጋር ምንድነው የተላለፍ ነው? ሴትስ ማነች? እኛ ጋር ሲመጣ ቁሽሽ ብሎ የሚመጣው አቤል፣ እዚህ ሲመጣ ጽድት ብሎ የሚታየው አቤል ማን ነው? ፈጣሪ ይርዳሽ እንግዲህ። አሜን። አሁን ሆስፒታል ማን አለ ታዲያ? አጎቴ ነው ያለው። ስለዚህ ትንሽ ከኔ ጋር መቆየት ትችያለሽ ማለት ነው? በሚገባ። የሆነ ቦታ ሄደን ምግብ እንብላ፣ አርቦኛል። እኔም ልልሽ ነበር። እንሂድ በቃ። ይሄንንማ በደንብ ማጣራት አለብኝ። ሄላ፣ በየትኛው መታጠፊያ በኩል ነህ? በቃ መጣሁ። ጠብቀኝ፣ እዛው መጣሁ። ምን አለ በዋናው በር በኩል ብትመጣ? ሲጀመርና አንቺ እኮ በዚህ በኩል ና አላልሽኝ? እሺ ቆይ እሺ ምን ተፈጥሮ ነው ንገሪ። እኔም አልገባኝም እባክህ። ምን ማለት ነው? አቤል ሌላ ታሪክ ውስጥ ገብቷል። ሁለት አይነት ሰው ነው ብኛል። እንዴት? የቆሸሸው አቤል ያለው እኛ ጋር ብቻ ነው። እዚህ ያለው አቤል ጽድት ያለ ቆንጆ ፍቅረኛ ያለው ነው። ገብቼ ሊያው ወጥተዋል። እባክህ በዋናው በር ብመጣ ታያቸው ነበር። ስለዚህ ሆነ የደበቀን ነገር አለ ማለት ነው? አዎ በደንብ። እሺ ቆይ ምን ልናደርግ ነው? እዛ አፓርታማ ሂጅ አጣራለሁ። እንደዛ ከሆነ አብሬሽ ልምጣ? አይሆንም። እንዴ ለምን? ድንገት ቢያይህስ? አንተ ደንጋጣ ነው፣ በኋላ ብትቀባጥርስ? ለነገሩ ልክ ነሽ። አንቺም ቢሆን የሆነ መላ አታጭም። ድንገት ቢያይንስ?
አንተ ደንጋጣ ነህ። በኋላ የሆነ ነገር ብለህ ትቀባጥራለህ። በቃ ልሸኝሽ እንሄዳለን። የሚያኮራኝ ልጄ አቤል ይመስለኝ ነበር፣ ግን ምን ዋጋ አለው? አንገቴን አስደፋኝ። ግን ሱራፌል መጠሪያ የሆነ መሆን ያለበት ሆኗል። ወንጀለኛ ተሸክሜማ አልኖርም። ሀና ምስኪን ስለሆነች እንድትሰቃይ አላደርግም። ህይወቱን ማስተካከል ካለበት ወስኖ ይኑር። ዘላለም እንድትሰቃይ አላደርግም። ህይወቱን ማስተካከል ካለበት ወስኖ ይኑር። ዘላለም በሰው ትከሻ መኖር የለበትም። ሀና እዚህ ምን እየሰራሽ ነው? አንተ ምን እየሰራ እንደሆነ ንገረኝ እንጂ። እኔማ ምንድን ነው የደበከኝ? አረ ምንም አልደበኩሽም። እና ምንድን ነው የሁሉ ነገር? ውስጥ ገብተሽ እናውራ። ምን ላምጣልሽ? ምንም ተቀመጥና እናውራ። ምን የምናወራው ነገር ይኖራል ብለሽ ነው? እዚህ ስላለው ነገር ነው። እዚህ ያለህበት ምክንያት ነው? ያሰሬ ቤት እኮ ነው። ለተወሰነ ጊዜ ወደ ውጭ ልትሄድ ስለሆነ እዚህ እንድጠብቅላት ነው። እንዴ ምን ያህል ብትቀራረቡ ነው አንተን የመረጠችው? ያው ቤት እንደሌለኝ ስለምታውቅ ነው የሚሆነው። ስማኝ አቤል፣ ቆንጆ ነህ። ባለፈው ልጅቷንም አይቻታለሁ እንዴት ስታይ እንደነበረ። ይሄ በጣም ጥሩ አጋጣሚ ነው፣ ተጠቀምበት። ማለት አቤል፣ የሆነ ስሜት ባይኖራት ኖሮ ቤቷን አትሰጥህም ነበር። አይ ያው እስክትመጣ መጠበቅ ብቻ። እንዴ አቤል፣ ምንም ዘመድ የላትም እንዴ አንተን የመረጠችው? ሙሉ ቤተሰቡ ነው የሚሄዱት። ምን ያህል ጊዜ ትቆያለች? አላውቅም፣ ግን ያው ምናልባት ወር ምናምን። አቤል አትፍዘዝ። እሷ ስትመጣ ጥሩ ሰው መሆንን ማሳየት አለብህ። ህይወት የሰጠችን ጥሩ እድል አትክፋ። አይ እኔ ያለችኝ ነው ማድረገው። አትፍራ፣ እኔም አግዝሃለሁ። ቆይ ግን እንዴት ነው የመጣሽው? አንድ ሰው እየፈለግኩ ነበረ። በተሰጠኝ ምልክት መጣው፣ አንኳኳው፣ እናም አንተ ከፈትክ። ገርሟል። ማንን የፈለግሽው? ዶክተር ቅድስትን እየፈለግኩ ነበረ። እናም 4ኛ ፎቅ ላይ ነች አሉኝ። አሁን ግን ያለሽው 5ኛ ፎቅ ነው። አንድ መውረድ አለብሽ። እሺ ሄዳለሁ፣ ግን እንኳን ተሳሳትኩ፣ አንተን አገኘውክ። እሺ በቃ አሁን እንውረድና ያልሻትን ዶክተር እናገኛታ። አይ አንተ እዚሁ፣ እኔ ሂጅ አገኛታለሁ። ይሄንን ወር እዚህ ከሆንክ እንገናኛለን። ያው ስራ ነኝ፣ ማታ ማታ ለመተኛት ብቻ ነው የምመጣው። እደውልልሃለሁ። የባለፈው ስልክ ያንተ ነው አይደል? የጓደኛዬ እኮ ነው፣ ግን ታገኘኛለሽ። እሺ በቃቸው እና ልሸኝሻ? አይ ችግር የለውም፣ ራሴ ሄዳለሁ። እሺ የት ነህ? አሁን መምጣት ትችላለህ? የሚገርም ነገር አለ። አይ በስልክ አይሆንም፣ አቤት ነው። እሺ
የሆነ ነገርም አለ። እዚህ ተሳስታ ልመጣ አይችልም። ዶክተሯ 8ኛ እንጂ 4ኛ ላይ አይደለም ያለችው። ምናልባት ከባለፈው ጀምራ እየተከታተለችኝ ይሆን እንዴ? እንደዛ ባይሆን እንደዚህ ቶሎ ጸባይዋ ሊቀየር አይችልም ነበር። ለነገሩ አወቀች አላወቀች ምን ያመጣሉ? እነሱ ህይወታቸውን እንደፈለጉ አይደል እየኖሩ ያሉት። እናቴና ወንድሜ እንደሆነ አንቅረው ጠፍቶኛል። ስለዚህ እኔም ህይወቴን እንደፈለግኩ እኖራለሁ። ምንድነው እንደዚህ አጣርፈሽ የጠራሽኝ? ተአምር ተፈጥሯል ማለት? ስለ አቤል አዲስ ነገር አለ እኮ። ነገሪ ምንድን ነው? የሚኖርበት ቤት ሄጄ አግኝቼዋለሁ እና የሚያምር አፓርታማ ውስጥ ነው ያለው። የማን ቤት ነው? የራሱ። ኧረ አታስቂኝ። የራሱ ቤት ነው ያልሽው? ስቃ ከጨረስክ እንቀጥል። የራሱ ቤት ትይኛለሽ እንዴ? ሲጀመር ያ ችጋራም ከየት አመጣ? ምን አይነት ቀልድ ነው የምትቀልጂው? ቀልድ አይደለም፣ እውነት ነው። ቆይ አልገባኝም። ከመሬት ተነስቼ እንደማላወራ ታውቃለህ። እስቲ በደንብ ንገሪኝ። እንዴት እንደሆነ አላውቅም፣ ግን ቤቱ የራሱ ነው። አንቺ ይህንን በምን አረጋገጥሽ? ጥበቃው ነው የነገረኝ። የተወሰነ ብር ሰጠሁት፣ ሁሉንም ነገር ነው የነገረኝ። እንዴት? ቆይ ሄጄ አየሁት፣ ገብቼ የማገኘሁት። ጠብቅ ተብዬ ነው ብሎ አሸኝ። ግን ያስታውቅበታል፣ በደንብ ያስታውቅበታል። እንዴ ቆይ እሺ፣ ገንዘብ ከየት አመጣ? አንድ ጥርጣሬ አለኝ። ምንድን ነው? ያኔ የታሰረበት ወንጀል ትዝ አለ? እሱም አዎ፣ ግን ደግሞ እሱ እንዳልሰራው ሲምላል ነበር። ካልሰራ ለምን ትክክለኛውን ወንጀለኛ አልጠቆመም? እንጃ። መርማሪው አደንዛዥ እጹ እንዳልተያዘ ነግሮናል። በጣም ብዙ ገንዘብ እንደሚያወጣም ሰምተን የለ? አዎ፣ አብሮት ያበሩ 5 ሰዎች ነው የታሰሩት። በዛ ላይ በጣም ብዙ ዶላርም አሸሽተዋል። ግን ደግሞ አልተረጋገጠም። ማስረጃውን አጥፍተው ነው። ስለዚህ ምን እያልሽኝ ነው? አሁን ስለተፈታ ድርሻውን ተቀብሎ ነው የሚሆነው። ታዲያ ቆይ አሁን ገንዘብ አለው እያልሽኝ ነው? ሊያውም ከኛ የተሻለ። ለዛ ነው የዚህ ቤት ነገር ግድ ያልሰጠው። ከኛ ለመደበቅ እየሞከረ ነው። እኔ እኮ የሚገርመኝ ቆይ እዚህ ሲመጣ ለምንድን ነው ለማኝ የሚመስለው? እኛ ሞኞች የሰራውን ድራማ አምነን ተናገር ነው። ይሄ እርኩስ አይገርምህም? ግን ተንኮሉ በጣም። ቆይ እሺ አሁን ምንድን ነው የምናደርገው? ይሄ ሁሉ ጊዜ እናቱን ስንከባከብ ምን ጠይቄ ያውቃለሁ? እንዴት እንደዚህ አይነት ነገር ይደብቃል? ይኸውልሽ እስከ ዛሬ ለእናታችን ያወጣሁትን እያንዳንዱን ክፍያ ይከፍላል። ሲጀምር ከዚህ በኋላ ከኛ የተሻለ ገቢ ስለሚያገኝ ከዚህ በኋላ ለምናወጣው ወጪ እንዳለ እሱ ነው የሚሸፍነው። ከዚህ በኋላ በንዴት ሳይሆን በብልሃት ነው ሁሉንም ነገር የምናደርገው። እሺ ምን እናድርግ? ማሚን ወስደን እናገናኘዋለን። ከዛ በኋላ የደበቀውን ነገር በሙሉ እናወጣዋለን። ከዛ በኋላ ምን እንደሚውጠው እናያለን። እሺ